በሰዓት $40 ከዛም በላይ መስራት የምትችሉበት ትልልቅ ፍሪላንሰሮች የማይናገራችሁን ሳይት ነው በዚህ ቪዲዮ ከቨር የምናደርገውና እናንተም ይህን ቪዲዮ እስከ መጨረሻ በመከታተል ስቴፕ ባይ ስቴፕ ከዚህ ቪዲዮ በደንብ በመውሰድ እዚህ ሳይት ላይ በደንብ ጆይን በማድረግ ከ40 እና ከዛ በላይ በሰዓት መስራት የምትችሏቸውን የሪሞትሊ ጆቦችን ከዚህ ሳይቶች ማግኘት ትችላላችሁ። እስከ መጨረሻው በደንብ አንድ ስቴፕ ዝንፍ ሳታረጉ ተከታተሉን። ወደ ቪዲዮ እናልፋለን። በአንድ ሰዓት ከ40 እስከ $90 የምትሰሩበትን የስራ አይነት ነው ይዤላችሁ የመጣሁት። ይህን ቪዲዮ እስከ መጨረሻው በሚገባ ምንም ሳታቆራርጡ በማየት እና ከዚህ ስራ ደግሞ እናንተም ማግኘት የሚገባችሁን በደንብ ሰርታችሁ ማግኘት የምትችሉበት ፕላትፎርም ነውና ብዙ ዩቲዩበሮች ብዙ ፍሪላንስ ወርከሮች የማይነግሯችሁ ሳይት ነው ይዤላችሁ የመጣሁትና ሊንኩን ከስር ወይም ደግሞ ቴሌግራሜ ላይ ያስቀምጥላችኋለሁ። ታዩት እንግዲህ ሳይቱ ማይክሮ ዋን ኦንላይን ሪሞት ወርከርስ ሳይት ይባላል እና እዚህ ጋር አሁን ለኢትዮጵያ ከተዘረዘሩ የሪሞት ወርኮች መካከል አማሪክ ላንጉዌጅ ኤክስፐርት የሚል እዚህ ጋር አይታችኋል። እንግዲህ በዲስክቶፕ ላይ ከ40 እስከ $95 በሃወር ነው የሚከፍለውና ይህም ማለት በጣም ሪያሊስቲክ በደንብ ጊዜ ሰጥታችሁ እውቀትን የሚፈልግና በደንብ ፎከስ ዶናችሁ የምትሰሩት ስራ ነው። ከእናንተ የሚፈልጉትን ጆብ ዲስክሪፕሽን ከስር የምትሰሩትን ሪስፖንሲቢሊቲ እና ከእናንተ ምን እንደሚፈልግ ዲቴልስ እዚህ ቪዲዮ ላይ ደግሞ እንዴት እዚህ የሪሞት ወርክ ላይ መሳተፍ እንደምትችሉ ስቴፕ ባይ ስቴፕ ከሬጂስትሬሽን ጀምሮ እንዴት ኢንተርቪው አለው ኢንተርቪው እንዴት በኦንላይን እንደምታደርጉና አክሰፕት እስከሚያደርጓችሁ ድረስ ያለውን ፕሮሰስ በዚህ ቪዲዮ የማሳያችሁ ይሆናል። እሺ እንደምታዩት እንግዲህ አማሪክ ላንጉዌጅ ኤክስፐርት ነው የሚለው ከእናንተ የሚያስፈልገው ማለትም ሪኳየርድ ስኪል እዚህ ጋር እንደምታዩት አማሪክ ላንጉዌጅ ፕሮፊሸንሲ ማለትም በደንብ ተናጋሪ በደንብ የምትሰሙ በደንብ የምተረጉሙ መሆን አለበት። የኤዲቲንግ ስኪላችሁ ማለትም ማይክሮሶፍት ላይ ፓወርፖይንቶች ወርዶች እና የተለያዩ ኤግዜሎች ላይ ኤዲት ስታደረጉ ስጽፉ በደንብ ጥሩ መሆን አለበት። እሱን ስኪል ማሳደግ በጣም አለባችሁ። ትራንስሌት ይሄ የሚታየው አሁን ከአማሪክ ወደ እንግሊሽ ከእንግሊሽ ደግሞ ወደ አማሪክ ቫይስ ቨርሳ ሁለቱን ትራንስሌት ስታደረጉ በደንብ ጎበዝ። ዲበግ ስታደረጉ ደግሞ ኢረሮችን እንዴት ከሱ ማውጣት እንደምትችሉ አሁን ለምሳሌ ትራንስሌት ተደርገው በአማርኛ የቀሩ ወርዶችን ሆነ ሴንተንሶችን ከነሱ መካከል ኢረሮችን በደንብ ማውጣት የምትችሉ መሆን አለባችሁ። ቮይስ ኦቨር ማለት ያው ቮይስ ኦቨር ከስር ቮይስ አማርኛውን እያነበባችሁ ቮይስ ኦቨር ከሱ ማስገባት የምታነቡትን በድምፅ መልክ ማስገባት ነው። አውዲዮ ኢንጂነር ላይ ስናልፍ ደግሞ አውዲዮ ኢንጂነር ላይ በብዛት በአሁኑ ጊዜ ብዙ ኤአዮች አሉ። ፖድካስት ፕሮን የመሳሰሉ አውቶማቲካሊ አውዲዮችንን ወደ ተሻለ ማለትም ወደ ኳሊቲ ወደ ሆነ ቪዲዮ የሚቀይሩልን ሳይቶች ስለሆኑ እነሱን መጠቀም ትችላላችሁ። የጆብ ዲስክሪፕሽኑ ሳልፍላችሁ የጆቡ ታይትል አምሃሪክ ላንጉዌጅ ኤክስፐርት ነው የሚለው። የጆቡ ታይፕ ደግሞ ኮንትራት ነው ማለትም ቋሚ ወይም ደግሞ ሪሞት ወርክ ሆኖ ቋሚ ሳይሆን በኮንትራት እየሰራችሁ ሪሞትሊ ካላችሁበት ሎኬሽን የምሰሩበት ነው። ጆብ ሳመሪውን ሳለንብላችሁ ጆይን አወር ከስተመር ቲም አስ አምሃሪክ ላንጉዌጅ ኤክስፐርት ዌር ዩ አብል ቱ ፕሮቫይድ ፕሪቬተር ሮል ኢን shipping high quality language content and supporting AI development. This unique position will leverage your skill in translation, debugging, and linguistic analysis to train and enhance in native language technologies. እና እዚህ ጋር እነሱ ምን ለማለት ነው ኤአይ ዴቨሎፕ እያደረጉት ያለ ኤአይ አለ። እሱን ኤአይ እናንተ በምትችሉት ቋንቋ ማለትም እኛ ፕላይ ያደረግን ያለ ነው አማሪክ ነው። አማሪክ ትሬን ማድረግ ነው። ኢሜጆች ይሰጧቸዋል፣ የተለያዩ ቪዲዮዎች፣ ክሊፖች እና ቮይሶች ይሰጣችኋል። እነሱ የሚሰጧችሁ በኢንግሊሽ ነው። እናንተ ግን በአማሪክ ትራንስሌት እያደረጋችሁ ያን ኤአይ በተለያየ መንገድ ማስተማር የሚሆን ነው ማለት ነው። ወደ ኪ ሪስፖንሲቢሊቲ ስናልፍ ኢንዲቴል እሱ ጋር በደንብ አሁን ለምሳሌ እንዲህ አይነት ሪሞት ጆቦችን ከመጀመራችሁ በፊት ሪስፖንሲቢሊቲያችሁን በደንብ አውቃችሁ ነው መግባት ያለባችሁት። እሱን ደግሞ ኢንዲቴል የምናየው ይሆናል። እሺ
የመጀመሪያው ሪስፖንሲቢሊቲያችን ትራንስሌት ሎካላይዝ ኤንድ አዳፕት ኮንተንት አማሪክ ማለትም ከአማሪክ ወደ እንግሊሽ ከእንግሊሽ ደግሞ ወደ አማሪክ ትራንስሌሽን ላይ በደንብ ጎበዝ ከላይም እንዳየ ነው ኳሊፊኬሽን ላይ እንዳየ ነው በደንብ ጎበዝ መሆን አለብን። ዋናው የምንሰራው ስራ እሱም ስለሆነ ኤዲት እነሱን ደግሞ ትራንስሌት ያደረግናቸውን በሚገባ እነሱ በሚፈጡን ፕላትፎርሞች ኤዲት ማድረግ መቻል አለብን። የተለያዩ ኢረሮች ደግሞ ከገቡብን እንዴት ዲበግ ማለትም ኢረር ፊክሲንግ ነው። ዲበግ ማለት እነሱን ደግሞ ኢረር ማድረግ ዲበግ ማድረግ መቻል አለብን። ኢንጂነር አውዲዮ ኢንጂነር እንዳልኳችሁ የተለያዩ በአሁኑ ሰዓት የተለያዩ ፕላትፎርሞች አሉ። ሳውንድን እንዴት በተሻለ ሁኔታ ማለትም እኛ ከምንሰራው በተለየ እና ደግሞ አሪፍ በሆነ ሁኔታ ኤአዮች ይሰሩታል። ይሄን ሳውንድ ኢንጂነር አውዲዮ ኢንጂነር ሆኖ የተለያዩ ሳይቶች አሉ። እነሱን ሳይቶች ከፈለጋችሁ ከስር የማስቀምጥላችሁ ይሆናል። እናንተም ኦንላይን ላይ ሰርች አድርጋችሁ እነሱን ሳይት ማግኘት ትችላላችሁ። ሌላው ደግሞ ኮላቦሬት ዊዝ ክሮስ ፋንክሽናል ቲም ማለትም እዚህ የኤአይ እና ደግሞ የመሳሰሉ የሪሞት ወርኮች ሳይቶች ላይ ስትሰሩ ቲሞች ይኖሯቸዋል። የተለያዩ ቲሞች ስለሚኖሩ ከነሱ ጋር በደንብ ኮላቦሬት አድርጋችሁ አሁን ለምሳሌ እዚህ ኤአይ ትሬን የሚያደርጉ ሌላ በአማርኛ የሚሰሩ ሌሎች እዚህ ኢትዮጵያ ውስጥ ስላሉ ከነሱ ጋር በመሆን በመተባበር በኢሜይል በማውራት ከነሱ ጋር እያወራችሁ ስለምሰሩ ይህን ስራ የተነጋገራችሁ በደንብ ቲም ወርኪንግ ላይ በደንብ ጎበዝ መሆን አለባችሁ። ሰዎች የሚሏችሁን በደንብ እየሰማችሁ የእናንተንም ፊድባክ የእናንተ ማስተያየት ካለ ለእነሱም እየነገራችሁ በደንብ የተጋገዛችሁበት የምትሰሩበት ሳይት ስለሆነ ቲም ወርክ ላይ በደንብ ጎበዝ መሆን አለባችሁ። ሌላኛው ደግሞ ፕሮቫይድ ሳብጀክት ማተር ኢንሳይት ቱ ኦፕቲማይዝ ወርክ ፍሎ ኤንድ አድሬስ ሊንግዊስቲክ ቻሌንጅ። ይሄ ለእናንተ አይከብዳችሁም። ከሊንግዊስቲክ ጋር የተያያዘ ማለትም ከአማርኛ የተለያዩ አክሰንቶች አሉ አይደለም፣ የተለያዩ ብሔር ብሔረሰቦች ስላሉ የእነሱን ሊንግዊስቲክ ጋር የተያያዙ እንትኖችን በደንብ ማወቅ መቻል አለባችሁ። እሺ ሌላኛው ደግሞ ሪኳየርድ ስኪል ኤንድ ኳሊፊኬሽን ይላል። እዚህ ስራ ላይ እነማን ናቸው ኳሊፋይ የሚሆኑት የሚሉትን እስኪ አንድ በአንድ እንዴ። ኔቲቭ ኦር ኒር ኔቲቭ ፕሮፊሽንሲ ኢን አማሪክ ዊዝ ኤክሰለንት ኮማንድ ኦፍ ኢንግሊሽ። አማሪክ ኔቲቭ ማለት አብዛኞቻችሁ ኔቲቭ ናችሁ። እዚህ ይህን ቪዲዮ የምታዩት በአማሪክ ኔቲቭ ናችሁ ብዬ አስባለሁ። አማርኛን በደንብ መናገር እና መስማት እና ደግሞ ማንበብ የሚችል ማለትም በእንግሊዝኛ የተጻፈውን ዳይሬክትሊ በአማርኛ በደንብ ተርጉሞ መረዳት የሚችል መሆን አለበት። ይሄ አንዱ የኳሊፊኬሽን መስፈርቱ ነው። ሁለተኛው ዲሞንስትሬት ኤክስፔንስ ኢን ትራንስሌቲንግ ኤዲቲንግ ኤንድ ሎካላይዜሽን ሪተን ስፖከን ኮንተንትስ። ይሄ ደግሞ ማለትም እናንተ ፕሩቭ ማድረግ የምችሉ ዲሞንስትሬት ማድረግ የምችሉ መሆን አለበት። ትራንስሌት ማድረግ መቻላችሁን፣ ኤዲት ማድረግ መቻላችሁን እና የመሳሰሉትን እኒን መስራት መቻላችሁን ፕሩቭ ማቅረብ መቻል አለባችሁ። ይህም ፕሩቭ በተለያየ ነገር ነው። እናንተ አሁን ቀጣይ ስለማመጣው ነው። ኢንተርቪ ስላለ ወደ ኢንተርቪ ፕሮሰሱ መጨረሻ ላይ እነሱ ኳሊፋይ የሚያደርጓችሁ በዛ ፕሮሰስ ስለሆነ እሱን እንመጣበታለን። እሺ ሶስተኛው የሚሆነው ሶሊድ ባክግራውንድ ኢን ሊንጉዊስቲክ ኤንድ ላንጉዌጅ አናሊሲስ። እዚህ ጋር አሁን ባክግራውንዳችሁ ከላንጉዌጅ ጋር የተያያዘ ዲግሪ ያላችሁ ልጆች ብትሆኑ ይመረጣል። እንደ ፕላስ ነው የሚታይላችሁ። ባይሆንም ደግሞ ከዚህ ጋር ተያይዞ የስራ ልምድ ካላችሁ እሱም እንደ አንድ ነው የሚያዝላችሁና ባክግራውንዳችሁ አትሊስት ከሶሻል ሳይንስ ከሊንጉዊስቲክ ጋር የተያያዘ ቢሆን ይመረጣል። ሌላኛው ፕሮፊሸንሲ ዊዝ አውዲዮ ኢንጂነር እንዳልኳችሁ ቱሎቹን እዚህ ጋር አስቀምጥላችኋለሁ። ይሄ ምንም የሚያሳስባችሁ ነገር አይደለም። ብዙ ኤአይ ቱሎች ስላሉ ከሳውንድ ኢንጂነር ማለትም አውዲዮአችሁን ወደ ጉድ ኢንሃንስ የሚያደርጉላችሁ ብዙ የቮይስ ኢንሃንስ ሳይቶች ስላሉ እነሱን ሶፍትዌር መጠቀም ትችላላችሁ። ሌላው እንግዲህ እዚህ ጋር መደጋገም ስትሮንግ ሪትን ኮሚኒኬሽን ስኪል ኤንድ ሚቲሽየስ አቴንሽን ቱ ዲቴልስ ability to handle multiple projects independently as a remote environment, experience in debugging voice-over work, and especially for AI or multimedia application. እዚህ ጋር አንድ መጥቀስ የምፈልገው ነገር ability to handle multiple projects independently in remote environment ላይ የሚለው ላይ በደንብ ማሳሰብ የምፈልገው ነገር እነሱ ሲሰጧችሁ
በደንብ በጣም አስቸጋሪ የሆነ ዳታ ነው እና እሱን በደንብ እናንተ ኢንዲቴል ጊዜ ወስዳችሁ እሱን መስራት መቻል አለባችሁ። ለዲቴሉ ደግሞ በደንብ መጠንቀቅ አለባችሁ። እያንዳንዱን ነገር አያልፏችሁም እና ኢንዲቴል ስራ ስትሰሩ በደንብ አድምታችሁ አንድን የያዛችሁትን ፕሮጀክት ኢንዲቴል መስራት መቻል አለባችሁ። ዝም ብላችሁ ስለተሰጠ ብቻ ቶሎ ለማስገባት ብላችሁ ቶሎ የምጨርሱት መሆን የለበትም። ኢንዲቴል ስራችሁን አንድ የተረከባችሁትን ስራ ኢንዲቴል ማለትም የፈጀውን ይፍጅ፣ እናንተ ግን ያን ስራ ኢንዲቴል ሰርታችሁ ማስረከብ መቻል አለባችሁ ማለት ነው። ከሪኳየርድ ስኪል በተጨማሪ ደግሞ ፕሪፈርድ ኳሊፊኬሽን አለው። ይሄ እንደ ፕላስ ነው የሚታይላችሁ። የመጀመሪያው ፕሪቪየስ ኤክስፒሪየንስ ወርኪንግ ዊዝ ኤአይ ትሬነርስ፣ ከኤአይ ትሬነር ጋር የተያዘ ስራ በፊት ያላችሁ ወይም ደግሞ እንዲህ አይነት ስራ ላይ ልምዱ ያላችሁ ፕላስ ነው የሚታይላችሁ። ሌላው ደግሞ ፋሚሊያር ዊዝ ከረንት ትሬንድ የናቹራል ላንጉዌጅ ፕሮሰሲንግ ኢን ማሽን ለርኒንግ፣ በተለይ ባክግራውንዳችሁ ከአይቲ ጋር የኮምፒውተር ሳይንስ ከሶፍትዌር ጋር የተገናኘ ሰዎች ደግሞ እዚህ ጋር አሁንም አትሊስት የተወሰነ ከነሱ መካከል በአንዱ ልምድ ያላችሁ ከሆነ አሁንም እንደ ፕላስ ነው የሚታይላችሁ። ናውሌጅ ኦፍ አዲሽናል ኢትዮጵያን ላንጉዌጅ ከአማሪክ በተለየ ደግሞ ሌላ ላንጉዌጅ እንደ ኦሮሚፋ እንደ ሶማሊኛ እነሱን የመሳሰሉ ቋንቋዎችን ምችሉ ከሆነ እንደ ፕላስ ነው አሁን የሚታይላችሁ። ይሄ እንዳልኳችሁ ሪኳየርድ ስኪል ሳይሆን እንደ ፕላስ ነው እና ሞር እዚህ ላይ ባትጨነቁበት፣ ግን ቢኖራችሁ እንደ ፕላስ ስለሚታይላችሁ ሞር ያላቸውን ሰዎችም ወደዚህ መጋበዝ ትችላላችሁ ማለት ነው። ኳሊፊኬሽኑ በአጠቃላይ ይህን ይመስላል። እንዴት ነው አፕላይ ማድረግ የምንችለው የሚለውን እስቲ በቀጣይ እናያለን። ስናልፍ እዚህ ጋር እንደምታዩት ፉል ኔማችሁን ማስገባት ፈርስት ኔም እና ላስት ኔም ማለትም የአባትና የራሳችሁና የአባት እስከ አያት ብታስገቡ ችግር የለውም። የምትጠቀሙበትን ኢሜይል እዚህ ጋር ታስገባላችሁ ከስር። ሌላኛው ደግሞ እዚህ ጋር ወደ ኢትዮጵያ ታደረጉና የሚሰራ ስልክ ቁጥር ታስገባላችሁ ማለት ነው። ከስር ደግሞ ሊንክዲን አካውንት በደንብ የተደራጀ ሊንክዲን ካላችሁ ሊንክዲን አካውንት አስገቡ። ከሌላችሁ ግን ባታስገቡ ይመረጣል። በደንብ ፕሮፌሽናል ያልሆነ ሊንክዲን ከምታስገቡ ብተውት ይመረጣል። በደንብ የተደራጀና በደንብ እዛ ላይ ወርክ ኤክስፒሪየንሳችሁን በደንብ የሚገልጽ ብዙ ኮኔክሽን ያላችሁ ከ500 እና ከዛ በላይ በደንብ ደግሞ እዛ ላይ ኢንጌጅ የምታደርጉ ከሆነ ብታስገቡ እኔ እመክራችኋለሁ። አሁንም ወደ ሲቪ ሳልፍላችሁ በደንብ ኳሊፋይድ ለሪሞት ወርከር በደንብ ኳሊፋይድ የሆነ ሲቪ ነው እዚህ ጋር ማስገባት ያለባችሁ። እንዴት ደግሞ ሲቪ መስራት የሚከብዳችሁ ነገር ካለ ቴሌግራም ላይ ስለምንሰራ ለዚህም ኳሊፋይ የሚያረጋችሁን ብቁ የሚያረጋችሁን ሲቪ ስለምንሰራላችሁ ዲኤም አድርጉልን። ኮንታክቶች ስላሉ እዛ ጋር ሳፖርቶች ስላሉ እነሱን አናግሯቸውና በደንብ ፕሮፌሽናል የሆነ ሲቪ ይሰሩሏቸዋል ማለት ነው። ከዛ በኋላ ኔክስት የሚለውን በመንካት ወደ ዳሽቦርዳችሁ ታልፋላችሁ ማለት ነው። እኔ አክቹዋሊ ስላለኝ እዚህ ጋር አልሞላም፣ ወደ ዳሽቦርድ ነው ቀጥታ ማልፈው። እናንተ ግን ይሄን ሞልታችሁ ስጨርሱ ኢሜይል ቬሪፋይ ያደረግና ኢሜይላችሁን ቬሪፋይ ካረጋችሁበት በኋላ ወደ ዳሽቦርድ ይወስዳችኋል። በኢሜይላችሁ አክቹዋሊ የሚገባላችሁ ከዛ በኋላ አክሰፕት ካረጓችሁ የኢንተርቪ ሊንክ ነው የሚገባላችሁ። ወደ ዳሽቦርዳችሁ ከመሄዳችሁ በፊት የኢንተርቪ ሊንክ ምን እንደሚመስል እሺ በቀጣይ አስቀምጥላችሁ፣ ወይ ደግሞ ከዚህ ቪዲዮ መጨረሻ ላይ የኢንተርቪው ሊንክ ምን እንደሚመስል የማስቀምጥላችሁ ይሆናል። እንደምታዩት እንግዲህ ወደ ውስጥ እንደገባችሁ ዳሽቦርዳችሁ ይህን ይመስላል። እዚህ ጋር ኦፖርቹኒቲ ሌሎች ወርኮችንም ከፈለጋችሁ ኦፖርቹኒቲ የሚለው ሴሽን ላይ ገብታችሁ ሌሎች ወርኮችን መፈለግ ትችላላችሁ። ከእናንተ ጋር የሚገናኝ ማለትም በደንብ ሰርች እያደረጋችሁ ከእናንተ ኳሊፊኬሽን ጋር የሚገናኙ ወርኮችን እዚህ ጋር ሪሞትሊ አክቹዋሊ እኚህ ወርኮች ኦል ኦቨር ደ ወርልድ ነው እና ሪሞትሊ መስራት የምችሏቸው ወርኮች ናቸውና ካላችሁበት ቦታ ሆናችሁ እዚህ ጋር የምታገኟቸውን ስራዎች በደንብ መስራት ትችላላችሁ። ሌላው ደግሞ አፊሊቲ ባይዞ ከዚህ በደንብ መጠቀም የምችሉበት ነው። ሪፈር እናንተ አሁን ይህን ስራ ሊሰሩ ይችላሉ ብላችሁ ከእናንተ ኳሊፊኬሽን ጋር የማይገናኝ ከሆነ ጓደኞች ወይም እናንተ የምታውቋቸው ሰዎች ካሉ ይሰሯችኋል ብላችሁ የምታስቡት ስራ ካለ ሪፈር ለነሱ በማድረግ ከዚህ ኮሚሽን መውሰድ ትችላላችሁ።
እዚህ ጋር እንደምታዩት ማይ ሪፈራል ውስጥ ገብታችሁ የእናንተን ሪፈራል እዛ ጋር ማየት ትችላላችሁ። ፕላስ ደግሞ እዚህ ጋር በቅድሙ መሰረት ሶማሌኛ ላንጉዌጅ የምትናገሩ አክቹዋሊ ስራው እንደ ቅድሙ ነው። እንደ ቦነስ እዚህ ጋር ላስቀምጥላችሁ። ኳሊፋይ ማድረግ የምችሉ ሰዎች እዚህ ፖዚሽን ላይ አሁንም ሶማሌኛ መናገር የምችሉ ሰዎች አሁንም እድሉ ክፍት ነው። ይህን እድል በደንብ ተጠቀሙበት ማለት ነው። እሺ አሁን ማሳያችሁ ቅድም አፕላይ ካረጋችሁ በኋላ ሚላክላችሁ ለኢንተርቪው ሊንክ ሚላክላችሁ ይህን ይመስላል። 30 እስከ 40 ሚኒት ነው ኢንተርቪው የሚይዘውና ይሄን ትከፍቱታላችሁ። ሲ ነክታችሁ ሲ ኢንተርቪው የሚለውን ነክታችሁ ለኢንተርቪው ብቁ ከሆናችሁ ማለትም ኳይት ፕሌስ ላይ ሄዳችሁ ምንም የማይረብሻችሁ ካሜራ በደንብ ቪዲዮ አብርታችሁ ስለምገቡ ካሜራ በደንብ ማለትም ይህም በዲስክቶፕ ነው አክቹዋሊ የምገቡትና ካሜራችሁ አሪፍ መሆን አለበት። አም ሬዲ ብላችሁ ትገባላችሁ። ስገቡበት ይህን ያመጥላችኋል። ስማችሁን ጽፋችሁ ኢሜይላችሁን እና ስልካችሁን ትጽፋላችሁ። ስልካችሁን ከጻፋችሁ በኋላ ወደ ፊት እዚህ ጋር የምታዩትን ከስር የምታዩትን ኮንቲኒው ትላላችሁ። እዚህ ጋር ነው አሁን መጨረሻ ላይ በደንብ እዚህ ጋር ይሄን ማንበብ አለባችሁ። ቪዲዮ ማለትም ኢንተርቪው የሚይዘው ማክሲመም እስከ 40 ደቂቃ ነው አልኳችሁ። 38 ሚኒት ይላችኋል። እስከ 40 ደቂቃ እናንተ ዝግጁ መሆን አለባችሁ። ዩል ቢ ኢንተርቪውድ ኦን ዲስ ቶፒኩ ምንን የያዘ ነው ስንል አማሪክ እንግሊሽ ትራንስሌሽን ኤንድ ሎካላይዜሽን እዚህ እውቀታችሁን ይፈትናሉ። ቴስት የሚያደርጓችሁ ፓርት ነው። አማሪክ ኤዲቲንግ ፕሮፊሽንሲ ኤንድ ኳሊቲ አሹራንስ ላይ ይህን ስኪላችሁን ቴስት ያደርጋሉ። ሊንጉስቲክ ዳታ ኢቫሉዌሽን ኤንድ አኖኔሽን ኤንድ ሪኢንፎርስመንት ኦፍ ኤአይ ኤንድ አማሪክ ሊንጉስቲክ ኤንድ ካልቸራል ዲያሌክት ኤክስፐርት ሪሞት ክሮስ ፋንክሽናል ኮላቦሬሽን ኤንድ ጋይድላይንስ ዴቨሎፕመንት። ይሄ በኢንተርቪው ሰዓት እናንተን ቴስት የሚያደርጉበት ነው። አክቹዋሊ ይሄን አታገኙትም፣ የትም ላይ አታገኙትም። እናንተ ግን ያውን ቀድማችሁ ስላገኛችሁበት ይሄን በደንብ ኢንተርቪው ከማድረጋችሁ በፊት ይሄን በደንብ ተዘጋጅታችሁበት ግቡ። ኮንቲኒው ስትሉ ቀጥታ ወደ ኢንተርቪው ስለሚያስገባችሁ፣ ከዛ በፊት ግን እኔ አሁን ይሄን እድሉን ሰጥቻችኋለሁ። በደንብ ይሄን በማየት ወደ ኢንተርቪው መግባት ትችላላችሁ ማለት ነው። እስከዚህ ድረስ እንግዲህ ስለተከታተላችሁኝ በደንብ አመሰግናለሁ። እናንተም ይህን ቪዲዮ ላይክ፣ ሰብስክራይብ ቻናሉንም እያደረጋችሁ ሌሎች እንደዚህ አይነት አዳዲስ ቪዲዮዎች ሲመጡ ወዲያውኑ የምፖስትላችሁ ይሆናል። ይመቻችሁ። ቴሌግራም ላይ ደግሞ ጆይን እያደረጋችሁ ሊንኩን እሱ ላይ ስለምታገኙት ቴሌግራም ላይ ጆይን አድርጉ። በቀጣይ ቪዲዮ እንገናኝ። ቻው።